ሰላም ለእናንተ ይሁን ውድ ተመልካቾቻችን፣ በዚህ ሰዓት የተሰሙ ሰበር መረጃዎችን እናሰማችኋለን። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩትን ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱን የሚያረጋግጥ መረጃ ወጥቷል። የኢትዮጵያን የፖለቲካ ምህዳር ባነቃነቀ እርምጃ አቶ ኢዮብ መሳፍንት የፓርቲው አዲሱ መሪ ሲመረጡ፣ አቶ ንጋቱ ወልዴ ደግሞ ምክትል መሪ በመሆን ተሰይመዋል። ይህ የኢዜማ ውሳኔ በአንድ ጀንበር የተከሰተ ሳይሆን ከቅርብ ዓመታት ወዲህ በፓርቲ ውስጥ ሲብላላ የነበረው የስልጣንና የርዕዮተ ዓለም ሽኩቻ መፈንዳቱ በግልጽ የሚያሳይ። ፕሮፌሰር ብርሃኑ ነጋ የጠቅላይ ሚኒስትር አብይ አህመድን መንግስት ካቢኔ በመቀላቀል የትምህርት ሚኒስትር መሾማቸው ኢዜማ እንደ ጠንካራ ተቃዋሚ እንዲጫወቱ የሚገባው ሚና አኮላሽቶታል የሚለውን ትችት በፓርቲው መስራችና አባላት ዘንድ በስፋት ሲነሳ መቆየቱ የአደባባይ ሚስጥር ነው። የዜግነት ፖለቲካ በሚል መፈክር የተነሳው ፓርቲ የገዢው ብልጽግና ፓርቲ አጋርና ተለጣፊ በመሆን የህዝብን እውነተኛ የፍትህና የዲሞክራሲ ጥያቄ ወደ ጎን ትተዋል በሚል ከፍተኛ ወቀሳ ከህዝብ ሲሰነዘርበት ቆይቷል። በተለይም ሀገሪቱ በገባችበት የጸጥታና የፖለቲካ ቀውስ ውስጥ የፓርቲው መሪ የመንግስት ካቢኔ አባል መሆናቸው በኢዜማ ውስጥ የፈጠሩ ርዕዮተ ዓለማዊ መምታታት አሁን የፕሮፌሰሩን በገዛ ፓርቲያቸው አባላት አመፅ ኃላፊነታቸውን እንዲለቁ አስገድዷቸዋል። የአቶ ኢዮብ መሳፍንት ወደ መሪነት መምጣትና የአቶ ንጋቱ ወልዴ በምክትልነት መሰየም ለኢዜማ አዲስ የፖለቲካ ምዕራፍ ሊከፍት እንደሚችል አስተያየታቸውን የሰጡ የፖለቲከኛ ተንታኞች ይገምታሉ። ይሁን እንጂ አዲሱ አመራር ፓርቲውን ከገዢው መንግስት የፖለቲካ ጥላ ስር አውጥቶ ዳግም የህዝብ አመኔታ ለማትረፍና እውነተኛ የተቃዋሚ ኃይል ለማድረግ ከባድ የቤት ስራ ይጠብቀዋል። በፕሮፌሰሩ ዘመን የተፈጠረው የፓርቲ ውስጥ ክፍል ከመጠገን ባሻገር ኢዜማን ወደ ትክክለኛ የትግል መስመር የመመለስ ትልቅ ፈተና ከአዲሶቹ መሪዎች ፊት ተደቅኗል። ይህ አስቸኳይ ጠቅላላ ጉባኤ ውሳኔ የኢዜማን የመጻኢ የፖለቲካ አቅጣጫ ብቻ ሳይሆን የፕሮፌሰር ብርሃኑ ነጋ በመንግስት ካቢኔ ውስጥ ያላቸው ስልጣን እና የፖለቲካ ህይወት ቀጣይ ዕጣ ፈንታ ጥያቄ የሚከት ታሪካዊ ክስተት። ጸረ ድሮን ታጥቀናል። የህወሓት ወታደራዊ የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህንን ያስታወቁት ከድምጽ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው የበይነ መረብ ሚዲያ ዘግቧል። ጀነራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽ ባለው አኳኋን ሲመራ ነው ማለታቸው ተገልጿል። እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጄኔራል ምግበይ በነበራቸው ቃለ ምልልስ በድሮን ተመክተው ለሚይዙብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ማለታቸው ዘገባው ያትታል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ብለዋል። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጄኔራሉን በግል የተቹ የማህበራዊ ሚዲያ አንቂዎች ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት ነበር በማለት ለዘገባው አስታውሰዋል። የአያቶላ አሊ ካሚኔ ልጅ ሞጅታባ ካሚኔን አዲሱ የሀገሪቱ የበላይ መሪ አድርጎ የ56 ዓመቱ ሞጅታባ የተሾሙት አባታቸው በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ በሚስጥር በተካሄደ ስብሰባ መሆኑን ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሹመቱን ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ስልጣን ላይ ሊቆዩ እንደማይችሉም አስጠንቅቀዋል። በሌላ በኩል የአዲሱ መሪ ትዕዛዝ ተከትሎ ኢራን በእስራኤል ቴል አቪቭ ላይ መጠነ ሰፊ የሚሳኤል ድብደባ እያካሄደች መሆኑን ተዘግቧል። ከተማዋ እስካሁን አይታው የማታውቀው የሚሳኤል ማዕበል እያስተናገደች እንደሚገኝ የኢራን የመንግስት ቴሌቪዥን ዘግቧል። የተባበሩት አረብ ኤሚሬትስ በኢራን የውሃ ማጣሪያ ተቋም ላይ የአየር ጥቃት በመፈጸም ጦርነቱን በይፋ ተቀላቅላለች በሚል በተለይ ከእስራኤል ሚዲያዎች የወጡ ዜናዎች ሐሰተኛ መሆናቸው ተገለጸ። አንድ ሀገሪቱ ባለስልጣን በኢራን ውሃ ማጣሪያ ተቋም ላይ ሀገራቸው ጥቃት እንደፈጸመች ገልጸዋል። ኤሚሬትስ ወደ ጦርነቱ ለመግባት ብትወስን እንኳ ሲቪል ተቋማት ኢላማ እንደማታደርግና ትኩረቷ በወታደራዊ ቦታዎች ላይ እንደሚሆንም ገልጸዋል። ኢራን በተለያዩ የአሜሪካ ወዳጅ በሆኑ የመካከለኛ ምስራቅ ሀገራት ላይ ጥቃት መፈጸሙን አሁንም የቀጠለች ሲሆን አብዛኞቹ ሀገራት ጥቃቱን ከመከላከል ባለፈ ወደ ሙሉ መልሶ ማጥቃት ጦርነት አልገቡም።
እስራኤልና አሜሪካ በኢራን ላይ ጥቃት በመፈጸም የተጀመረው ጦርነት አሁን ላይ እንደ ኩዌት፣ ሳውዲ አረቢያና ባህሬን ያሉ የባህር ሰላጤው ሀገራትን እየነካ ይገኛል። ኤምሬትስ የቀጥታ ጥቃት እንዳልፈጸመች ብትገልጽም በቀጠናው ያለው ወታደራዊ ዝግጁነት ግን ከፍተኛ ደረጃ ላይ ደርሷል። ውድ ተመልካቾቻችን ለዚህ ሰዓት ያስኩላችሁ መረጃዎች እነዚህ ነበሩ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ መረጃዎች ከምንገናኝ ሰላም ቆዩልኝ።